ትሽ መኪና ከሌለ ቤት ከሌለ ገንዘብ ከሌለ እኔ ጋር እንዳትመጣ። ትሽ 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 እውነትሽን ነው። ገንዘብ ከሌለ እቺ ጋር እንዳትመጣ። መኪና ቤት ላንቺ ቤት መኪና አንቺ እንኳን ቤት መኪና ያለውን ተይና ቦት ያለው ራሱ አታገኘም። ምንድነው የምትመስለው እቺ ጫብራራ? ዱቄታ ኤኑቱ ከቦቲ ቀቡን አርገቱ ከሚለ ቀቡን አርገቱ ከመና መኪና ዲሲ ኢናልባን ኤሬ ቀዘንሽ እኮ እኛ ላይ ቀዘንሽ ቅዘና። አሁን በአንቺ ቤት አውርቴ ሞተሻል። አንቺ ጋር ቢሆን ማለት ነው እንደዚህ ከላዳ ከነገሰ ግጥም አረግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እናንተ ጋር እንዴት ናችሁ? ድጋና ከርማችኋል ወይ? እኔ ጋር አለሁላችሁ አልሐምዱሊላህ። እንግዲህ ለድምጼ ይቅርታ ጉንፋን ይዞኝ ነው ማለት ነው። እና እንዴት ናችሁ ጋይስ? ሰላም ናችሁ ወይ? ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩት ማለት ነው። አበረታቱኝ ሁላችሁም። እና ዛሬ እንግዲህ በውብዬና በናሂ መተናል። እንግዲህ ያለው ነገር ብዙዎቻችሁ ኮሜንት ላይ እያለቀሳችሁ እያዘናችሁ ወደ ጸበሉ ሰዱት፣ ወደ ይታሰሩልን ውብዬና ማነው ስሟ ልጅቱና ሙቤ ይታሰሩ ምናምን እያላችሁ ያን ኮሜንት ወደ 2000-3000 ላይክ ምናምን ያገኛል ማለት ነው። ጋይስ ፕራንክ ነው፣ ተረጋጉ። ፕራንክ ነው፣ የማዳም ቅመሞች ማለት ነው። እስኪ ስራ ፈጠሩ። በእውነት ነው የምላችሁ። እነሱ እንደዚህ አይዲያ እየፈጠሩ 4 5 6 7 8 የሚሰሩበት ቪዲዮ አይዲያ ድራማ ሲፈጥሩ የማዳም ቅመሞች ቁጭ ብለን ከምናለቅስ ቁጭ ብለን በእነሱ ድራማ ዘና መሳቅ ፈታም እንደማለት ዘንዳ እውነት መስሏችሁ የምታለቅሱ ሌላ የምታለቅሱበት አጀንዳ የላችሁ ወይንስ ኢትዮጵያ በሀገራችን የሚደረገው ነገር ወይንስ ደግሞ በዙሪያችን የሚደረገው የሚያስለቅስ እንጂ የሚያስደስት ነገር አለ በዚች ምድር ላይ አሁን እየተሰራ ያለው ህይወት አሁን እየተሰራ ያለው በሀገራችን በሁሉም ቦታ ማለት ነው። በአሁኑ በእኛ ጊዜ የሚያስለቅስ እንጂ የሚያስደስት አንድ እንኳን ነገር የለም። ስለዚህ ለድራማ የምታለቅሱ ሴቶች በጣም ነው የምትገርሙኝ። ከምር ነው የምላችሁ። ድራማ እኮ ነው። ምን ሰርተው ይብሉሽ? እናንተም አይዲያ እየፈጠራችሁ ዘና በሉ። እነ ተውፊቅን እነ እንትና ማናት ሶፊያ እነ አብረሽ እነ ሩታን አታውም እንዴ? 400-500 የሚገቡት በድራማ አይደል እንዴ? በጸብ አይደል እንዴ? ምንድነው የማዳም ቅሞች ሆነ ስራ የለባችሁ ሆኖ ነው? እኔ ማዳም ስታሾረኝ ብላ እንኳን የማለቅስበት ጊዜ የምስቅበት እንኳን ጊዜ የለኝም ጋይስ። እና ወደችዬ ይቅርታ ጉንፋን ስለያዘኝ ነው። እኔ በጣም ግርም ትሉኛላችሁ ከምር እንዴ። ስንት የሚያስለቅስበት ነገር ኑሮ ጸበሉ ሰዱት እንደ አድርጉት ናሂዬ ሚስቱን በቃ ትዳሩ ከበተን የምታሽቃብጡ ሀሳብ የሌላችሁ ሴቶች ግርም ትሉኛላችሁ። መቼ ነው ልብ የምንገዛው? ኢትዮጵያ እኮ ብታውታው እንዳሁኑ አይደለም። እንደ ድሮ እንደምታውቅ ጊዜ አይደለም። ነገሮች በሙሉ ጨምረዋል። ስራ ሰርታችሁ መለወጥ። እነሱ ይሄን አይዲያ እንዴት አድርገው ቢፈጥሩ ነው እኛ ነገ የተሻለ ከነሱ ደረጃ የምንደርሰው? እንዴት ነው ብላችሁ ማሰብ ነው ያለባችሁ። በኮሜንት ገብታችሁ በቃ በኮሜንት የሚያለቅሰው አበዛዙ እንዴ እናንተ ድራማና እውነትም የሆነ ማናት ሊያሾው የተናገረችው ነገር አለ። የማዳም ቅመሞች ሳኮኑ የማዳም በጎች ናቸው የበዛችሁት ብላናለችና እስከመቼ ነው እናንተ እስከመቼ ነው ከምር ወደ ራሳችሁ የምትመለሱት? ወደ ራሳችን የምንመለሰው? ኦኬ ላይክ ሼር ሰብስክራይብ ያደረግነ ቪዲዮአቸውን በማየት ልናበረታታቸው እንችላለን። ግን ከዚህ ደረጃ ድረስ እኔ በጣም ነው የገረመኝ። ትናንትና ገብቼ ኮሜንት ሳነብ አልቃሹ አበዛዙ ላይክ የሚያደርገው ስላለቀሰያችን ትክክል ጸበል ይውሰዱት ጸሎት ይደረግለት ውብዬ አይዞሽ በቃ ውብዬ ስታለቅስ ለፊልሙ አብሮ የሚያለቅስ ኮተት ስንት አለ። የሚገርማችሁ ነገር ምን ነው ኢትዮጵያ ላይ ለሚጨፈጨፉት ምስኪኖች አታለቅሱ? ኢትዮጵያ ላይ ስንት ግፍ መከራ እየወረደባቸው በንጹሃኑ ኢትዮጵያ ላይ የማያልቀው ንጹሃን እንባ አይወጣችሁም? የድርቅናችሁ ድርቅና ማለት ነው።
ኮሜንት ስር ግን ለፊልም ታፈጨፍጫላችሁ። ኧረ በጣም ትደብራላችሁ ከምር። እስከ መቼ ነው? ነብስ ግዙ። በጣም ነው የሚያሳዝነው። እኔ ትላንትና ገብቼ እንዴ ምራቸውን ነው እነሱም ፊልም እየሰሩ ነው ያልኩት። እስከ እኔ እንጃ የማዳም ቅመሞች ግርም ይሉኛል። እሷ አንድ ቲሸርት ሳቀይር በማዳም በገዛችላት ዩኒፎርም እየዋለች እያደረች የአብርሽና የሩታን ፎቶ አሰርተው ኬክ የ2000 ድርሃም የ1000 ብር ድርሃም ኬክ ክላሳቸው ወስደው ሩታ ያብርሽ እያሉ የሚቆርሷሉ እኮ። እኔ አትገድፏቸው አይደል? እኔ እወዳቸዋለሁ። ግሬስ ፋሚሊን በጣም ነው የምወዳቸው የማከብራቸው። ግን እስከዚህ እንደዚህ የደነቆረ እንትን አስተሳሰብ ድረስ አልሄድም። 1000 ድርሃም በኢትዮጵያ 40 ምናምን ሺህ ብር ነው። ለማዘሬ ወይንም ለቤተሰቤ ወይንም ለአንዱ ምስኪን ብሰጠው ዱዓ ቢያደርግልኝ እመረቃለሁ ማለት ነው። የአብርሽ ፎቶ የአብርሽን ሻሂም በምትጠጭበት ኮብ የአብርሽን ፎቶ ስላስለጠፍሽ አያውቁሽም፣ አታውቂያቸውም። ነገ ስወርጅ ደግሞ ሀጎንሽ የሚሆኑት ቤተሰቦችሽ እንጂ አብርሽ አይደለም። እውነት ለመናገር እውነት ለራሳችን ከቆምን ማለት ነው። ኢትዮጵያ ስከጂ 10 ዓመት 8 ዓመት በሰው ሀገር ተገርደሽ መከራሽን በትሽ ኢትዮጵያ ስወርጅ ደግሞ በ8 ቀን ቅንጭላትሽን ነካና ደግሞ ስደት ትመጫለሽ። አንድ ልጅ ሳይኖረን ወይንም የራሳችንን ህይወት የራሳችንን ልጅነት ሳንኖር እንደገና ከመለሰን ስደት እንመጣለን። አረ ልብ ግዙ እህቶቼ፣ ከምር ወደ ራሳችሁ ቆም ብላችሁ ተመለሱ። ይህን ስንናገር ቅናት ነው የሚመስላችሁ አንዳንድ ሰዎች። እንዲህ አይነት ነገር ስንናገር ቅናት ነው፣ ቀንተሽ ነው። አብርሽዬ ጉዞ ወደፊት፣ ሩታዬ እኛ እንወዳችኋለን እኮ እንደናንተ እንገድፋችኋለን፣ እንደናንተ እንከታተላችኋለን። ግን እስከዚህ ድረስ ልብስ እያሰፋሁኝ የእነሱን ፎቶ ሻንጣ አልሞላም። እኔ ለምን ነው ብዙ አላማ ያለኝ ሰው ነኝ። እህቶቼ ደግሞ ነገ ጎዳና ወጣችሁ የምትረዱ ጉልበት ያልቃል። የአሁኑ ወጣትነታችሁ የአሁኑን ብር ማግኘት አይደለም ማሰብ ያለባችሁ። ነገ እናንተ ኃላፊነት አለባችሁ። ነገ እናንተ ቤት ትመራላችሁ። ነገ እናንተ ቤተሰብ ትመሰርታላችሁ። ነገ እናንተ ኢትዮጵያ ወርዳችሁ የራሳችሁ ህይወት ይኖራችኋል። የዛኔ ልጃችሁን ትታችሁ ወይንም ቤተሰቦቻችሁን ያንን የሚጣፍጥ ህይወታችሁን ትታችሁ ወዴት ነው የምትመጡት? ወደ ስደት ነው የምትመጡት። ምንድነው ማጣት ያሰድዳችኋል ማለት ነው። ስለዚህ አሁን ብራችሁን ያዙ። በኮሜንት በላይክ በሸር በሰብስክራይብ አበረታቷቸው። ማንኛውንም ዩቲዩበር በላይክ በሸር በሰብስክራይብ ማበረታታት እንችላለን። አሁን ላይ ግን ብራችንን እንደዚህ አራሸም ነው። ጋይስ ወደ ራሳችሁ ተመለሱ። ላይክ ሸር ቪዲዮዬን ሰብስክራይብ ያደርጋችሁ ጠቃሚ መረጃዎችን አቀብላችኋለሁ። በቀጣይ እስከምንገናኝ ሰላማችሁ በዘት ተርፍ ይበልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ሀገራችን ኢትዮጵያን ሰላምና አንድነቷን ይመልስልን፣ ዘረኝነትን ያጥፋልን። ሁላችሁም ቪዲዮ የተመቻችሁ ላይክ ሸር ሰብስክራይብ ያደርጋችሁ አዳዲስ ቪዲዮዎችን አዳዲስ ውይይቶችን ለቅላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እናንተ ጋር እንዴት ናችሁ? ድጋና ከርማችኋል ወይ? እኔ ጋር አለሁላችሁ አልሐምዱሊላህ። እንግዲህ ለድምጼ ይቅርታ ጉንፋን ይዞኝ ነው ማለት ነው እና